እና እንደዚህ ፊቱ ላይ ሲያመጡለት በጣቱም ብርቱ ላይ እንደዚህ ወጋረገውና ያ ጉላም መን አቡክ አለው። አዲስ የተወለደው ልጅ አቢ ፉላን እብኑ ፉላን ራዒ ፉላን አለ። የገሌ በጎች እረኛ ገሌ የተባለው ጎረምሳ እሱ ነው የኔ አባት አለ። አዲስ የተወለደው ልጅ አላህ እንግዲህ ለወዳጆቹ ማለት ነው ሲል እሱን ለማጽናት ያኔ ያ ሁሉ ሲቀጠቅጠው የነበረው ሁሉ መሬት ተንበረከከ። ማን ይሄን ተአምር ሲያይ ይቅርታ አድርግልን ምናምን እያሉ ባለስልጣኖቹ ጭምር ተደናገጡ። ጎጆህን ያችን የሳር ደሳሳ የጭቃ ጎጆ በወርቅ እንስራለህ አሉት። ብቻ ይቅርታ አድርግልን የወርቅ ቤት እንስራለህ ሲሉት እኔ ወርቅ ምን ያደርግልኛል? ወትሮም ከዱንያ ጉዳይ እንደሌለኝ ታውቃላችሁ። እናንተ መጣችሁብኝ እንጂ እናንተንም ዱንያችሁንም አልፈልግም አለ ጎበዙ። ይህ ጊዜ ያው ይቅርታ ተለምኖ እንደገና ያችሁ ደሳሳ ጎጆ ተሰርታለት ኢባዳውን ቀጠለ ማለት ነው። ይሄ ምንድነው የሚያሳየው? ወላጆች ሀቅ ምን ያህል እንደሆነ። ሴትዮዋ እንግዲህ ቅር ብሏታል። በልጇ ላይ ይህን ቃል ሰንዝራለች። በተወሰነ ደረጃም ቢሆን ያሷ ዱዓው ያዛላት ማለት ነው። የሸርሙጣ ፊት ሳታሳይ አትግደለው እላለሁ። ምክንያቱም ከሳሽና ተከሳሽ ሲቀርብ ግራና ቀኝ መሆኑ አይቀርም። እዛ ሸርሙጣ ጋራ አቆመው ማለት ነው በተወሰነች ደቂቃ። ኋላ ግን ፈረጀው አላህ ሱብሓነሁ ወተዓላ። ስለዚህ አሁን እንግዲህ ሰዎች ጌታቸውን በሚፈሩ ጊዜ የሁቁቀ ናስና ሁቁቀል ኻሊቅ ሲጋጭ በመሰረቱ ዋጅብ ለዋጅብ ከሆነ ሁልጊዜ የአላህ ሀቅ ነው መቅደም ያለበት። ለአላህ የምትሰራው ነገር ሙስተሐብ ሱና ከሆነ ግን የወላጆች ሀቅ ተመጣ ወላጆችህን ቢር ማድረግ ዋጅብህ ስለሆነ ሱናውን ነገር ትተህ ሶላትን ማፍረሰህ እናትህን ማናገር ትችላለህ። ማድረግም ያለብህ ይሄ ነው ማለት ነው። እንግዲህ አላህ የወላጆችን ሀቅ ምን ያህል ከፍ እንዳደረገው ነው የሚያሳየን ይሄ ማለት ነው። ለዚህ ነው በየአያቱ ወዕቡዱላህ ወላ ቱሽሪኩ ቢሂ ወቢልዋሊደይኒ ኢሕሳና ወቀዷ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይኒ ኢሕሳና እያለ በተደጋጋሚ ከራሱ ሀቅ ጋር ከተውሂድ ጋር እያጣመረ የሚነግረን ማለት ነው። ብዙዎቻችን ግን የወላጆችን ሀቅ በጣም እረስተናል እና በጣም መጠንቀቅ አለብን ማለት ነው። አቡ ሰዒድ አልሙዓላም ታዲያ በመስገድ ላይ እያለው ነብዩ ተጣሩ። ሲጣሩ ወይ እንዳልላቸው የሶላቴ ሊፈርስብኝ ነው ብዬ ፈራሁኝ፣ ዝም እንዳልል አላህ ይቆጣብኛል ብዬ ፈራሁኝና ተጨነኩኝ። እንደማንም ቶልቶሎ ጨርሼ ልሄድ ብዬ ሶላቴን ቀልጠፍ አድርጌ አጠናቅቄ ሄድኩና ለበይከ ያ ረሱላላህ አልኳቸው ይላል። እና እሳቸው በመጠኑም ቢሆን ቅር ብሏቸዋል። ችግሩን ግን ተረድተውለታል። ለምን ወይ እንዳላላቸው ማለት ነው። እና ማመን አለም የቁል ላሁ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ኢዛ ዲዓኩም እስተጅቡ ሊላሂ ወሊረሱል ኢዛ ዲዓኩም አላለም እንደ ብለው ጠየቁኛል። ለአላህና ሊማ ዩሕይኩም ኢዛ ዲዓኩም ሊማ ዩሕይኩም አላህና መለክተኛው እናንተን ሕያው ለሚሰጣችሁ ዘላቂ ዕድል ለሚሰጣችሁ ጉዳይ ሲጠሯችሁ ወዲያው ፈጥናችሁ ወይ በሉ ምላሽ ስጡ የሚለውን አያት አልቀራህም እንዴ አሉኝ አለ። ያ ረሱላህ ኩንቱ ኡሰሊ እየሰገድኩ ነበር እኮ ሰምቻለሁ ጉዳዩን፣ ግን ሶላት ማቋረጡ ከብዶኝ ነው ሲል ቢሆንም አሉ ማለት ነው። ምክንያቱም ይህን ሀቅ የሰጣቸው አላህ ነው። እና ኢዛ ዳአኩም ሊላሂ ወሊረሱል እስተጅቡ ሊላሂ ወሊረሱል ኢዛ ዳአኩም ሊማ ዩሕይኩም ለአላህና ለመለክተኛው ሲል ልክ አላህ ሲጠራህ ወይ እንደምትል ለመለክተኛውም እንደዛው ማድረግ አለብህ። ምክንያቱም ላልሆነ ጉዳይ አይጠሩህም፣ ለቁም ነገር አንተን ለሚጠቅም ነገር ነው አሉት። ለማንኛውም ያው ተስማሙ። እኔ ደግሞ የጠራሁህ ያው ሊወዓሊመከ አዕዘመ ሱረትን ፊል ኪታብ በጣም ታላቋን ምዕራፍ ላስተዋውቅ ፈልጌ ነበርና ለዛ ነው የጠራሁህ። ሰኡኽቢሩከ ቢሃ ቀብለ አን ነኽሩጀ ሚነል መስጂድ አሉት። እጄን ያዙኝና ወደ መስጂዱ በር አመሩ። መስጂዱ ከመውጣታችን በፊት እነግርሃለሁ አሉኝና እንደገና ሌላ ወሬ ጀመሩ። ያንን ወሬ እያወሩልኝ መስጂዱ በር ላይ ደረሰ። ሳንወጣ በፊት ስላሉኝ ረስተው እንደሆነ ብዬ ሳንወጣ በፊት እኮ እነግርሃለሁ ብለው ነበር ስላቸው፣ ናም ማዛ ተቁሉ ኢዛ ሶለይት ስሰግድ ምንድን ነው የምትለው ሲሉኝ፣ አቁል አልሐምዱሊላህ ረብል ዓለሚን ሀዚህ አዕዘሙ ሱረትን ፊ ኪታቢላህ እና ይህች አልሐምዱሊላህ ረብል ዓለሚን ብላ የምትጀምረው በቁርአን ውስጥ ወደር የሌላት ታላቋ ምዕራፍ እሷ ናት። ይሄ